ድሮም ኢትዮጵያ ውስጥ ሰልፍ እንወዳለን። አያችሁታል? የዘይት እንደተሰለፍን፣ ታክሲ እንደተሰለፍን፣ ነዳጅ እንደተሰለፍን ያን ደግሞ ብሎ በ21ኛ ክፍለ ዘመን የመኪና ቻርጀር ሰልፍ ኢትዮጵያ ውስጥ የማትኖሩ ዲያስፖራዎች ምናምን ምናልባት እናንተ እንኳን ታውቁታላችሁ። ግን ኢትዮጵያ እንደ ድሮ መስላችሁ ከሆነ እንዳትጠብቁማ። ሰው ደግሞ ምናምን በቃ ቁጭ ብሎ ያፈጥብኛል። አልገባችሁም? ያፈጥብኛል። አበሻ ማለት ነው። የአበሻ መጥፎ ጸባይ የምታውቁት ምን መሰላችሁ? እዚህ ጋር ቻርጀር የሚያደርግ ሰው ምናምን አለ። እያያችሁ ነው አይደል? ምንም የሚቃጠል ካሎሪ ራሱ የለኝም፣ ግን ካሎሪ እያቃጠልኩ ነው። እኔ ጭራሽ ፋት የሚያስፈልገኝ ሰውዬ ለእናንተ ብዬ ወደ 2-3 ኪሎ ሜትር እየተራመድኩኝ የማይሆን ካሎሪ እያቃጠልኩ ነው። እባካችሁ ሰብስክራይብ አድርጉ። አራት አሰቃዩ። ወይኔ ይኸውላችሁ ቦምባር የነበረው እዚህ ጋር ነበር። በቃ እዚህ ጋር የቆምኩበት ቦታ ይታያችኋል። ያው እባካችሁ ኢትዮጵያ እንደዚህ ብታብረቀረቅም የኔ ህይወት አላብረቀረቀምና ሰብስክራይብ አድርጉ። የኔም ህይወት ያብረቀረቀ እንደዚህ መብራት የኔም ህይወት ፎክ ይበላ። አሜን። ምን አላችሁ ውድ የዩቲዩብ ቻናል ቤተሰቦቼ፣ ዛሬ በአዲስ ቭሎግ ቪዲዮ ተመልሻለሁ ማለት ነው። አሁን እንደምታዩት ከአዲስ አበባ ወጣ ብለናል ትላለህ። ከአዲስ አበባ አልወጣንም፣ ግን ኢቨን እዚሁ ከተማ ውስጥ ነው ያለነው። አዲስ አበባ በአሁኑ ሰዓት ያለችበትን ሁኔታ ከተማ ላይ ቭሎግ ልሰራላችሁ ከመሸ ወጥቻለሁ። በነገራችን ላይ አዲስ አበባ አሁን ላይ ያለችበት ሁኔታ የማታምኑት ነው። እንዴት አላችሁ? ደህና ናችሁ ወይ? ትንሽ ጠፈት ብያለሁ፣ ድምፄም ተዘግቷል ምናምን። ከከተማው ወጣ አላለም፣ ውሸቴን ነው። ግን እዚሁ ከተማ ውስጥ ዞር ብዬ የአዲስ አበባን ሁኔታ አሳያችኋለሁ። የዛሬው ቭሎጋችን የሚሆነው ይህን ሰፈር ለማታውቁት ገርጂ መብራት ኃይል ነው። ገርጂ መብራት ኃይል አሁን ያለችበት ሁኔታ ዙሪያ ያሳያችኋለሁ። ከገርጂ መብራት ኃይል ቦሌ በጣም ነው የሚያምረው ማለት ነው። ኢቨን ደስ የሚል እንትን ነው እና ዞር እያልኩ ድባቡ ምናምን አሳያችኋለሁ። አብራችሁን ነው። ሰብስክራይብ እያደረጋችሁ ይመቻል። እንደምታዩት አሁን ያለሁት ቶቶት ጋር ነው። ይሄንን እንትን የማታውቁት ካላችሁ ቶቶት ነው። በዚህ በኩል ደግሞ አንበሳ ጋራጅ ነው ያለው። ይሄ ቶቶት ነው። አያችሁታ? ቶቶት ራሱ ቶቶት የማታውቁት ቶቶት ባህላዊ ክትፎ ቤት ነው። በዚህ ዞር ስትሉ ደግሞ እዚህ ጋር አንበሳ ጋራጅ ምናምን አለ። ግን እንትኑ ጠፍቷል። ምንድነው መብራቱ ምናምን። መንገዱ እንደምታዩት ነው። እንደተለመደው መሀል ላይ ሳይክል አለ። እዚህ ጋር ደግሞ ዳር ላይ እኛ የምንራመድበት አለ። በዛው በዛኛው ሳይድ ያለው በቶቶት ሳይድ በኩል ያለው የሳይክል መንገድ የለውም እና በዚህኛው በኩል ያለው አለ እና መብራቷ ምናምን በጣም ፏ ያለች ናት። ህዝቤ በነገራችን ላይ ህዝቤ ታክሲ አቁሟል። ታክሲ አቁሞ በቃ በእግሩ መሄድ ጀምሯል። ትንሽ መንገድ ነው እንትን የሚለው እና እንደምታዩት ነው። ይሄ ቶቶት አለ። አያችሁ ቶቶት እንዴት እንዳማረብን በጣም ነው የሚገርመው። ይሄን የማታውቁ ሰዎች ካላችሁ መጣችሁ ሞክሩት። ቶቶት በነገራችን ላይ በጣም ገራሚ ክትፎ ቤት ነው። ከዛ ወረድ ስትሉ ደግሞ እዛ ጋር ይታያችኋል። እዛ ጋር ኦልማርት ነው ያለው። ኦልማርት አያችሁታል? ምን እላችሁ ፈልጌ ነው፣ ብዙ መስራት ያለብኝ ቭሎግ ቪዲዮ ነበረ። ሰሞኑን አልሰራውም፣ ግን ዛሬ ትንሽ ወክ ላድርግ ብዬ ስወጣ ለምን ለእናንተ ከተማውን አላሳይም ብዬ በዛው ላሳያችሁ ፈልጌ ነው የወጣሁት እና በጣም ነው የሚያምረው ከተማ። ባይዘው በጣም ፏፏ ብሏል፣ ግን እዚህ ጋር ብዙም የሚታይ ነገር የለውም። ኦልማርት ሱፐር ማርኬቱ ምናምን ቶቶት እና ወደ ታች ስትሄዱ ደግሞ ሪል ስቴት ምናምን ነው። ግን አሁን ወደ ኋላ ተመልሰን የቦሌ መንገድ አሳያችኋለሁ። የቦሌ መንገድ ምን እንደሚመስል ምናምን አሳያችኋለሁ። እዚህ ጋር የምቀበለው እቃ ስላለ ወደ ታች ወርጄ እቃዬን እቀበላለሁ ማለት ነው። ከዛ ወደ ኋላ ተመልሰን የቦሌ መንገድ ማለት ነው፣ ከመገናኛ ቦሌ ያለው መንገድ ደግሞ ዞር ብዬ አሳያችኋለሁ። እና ድሮ የምታውቁት ታክሲ መያዣው ምናምን ተቀይሯል። እዚህ ጋር ሌላ ሆኗል። ይኸውላችሁ አያችሁታል? ድሮ እዛ ኮንዶሚኒየሙ ጋር ምናምን ነበር የሚወርዱት። አሁን ተቀይሮ ምናምን ሌላ ቦታ ላይ ሆኗል። ባይዘው ሰፈር በታሪክ መኪና መሸጫ አልነበረ፣ በታሪክ ማለት ነው። አሁን ግን መኪና መሸጫ አለ። እዛ ጋር እንደምታዩት ምናምን ይላችሁ
መኪና መሸጫ ነው እና መኪና መሸጫ አለ ምናምን ምን የሌለ ነገር አለ። መብራት ኃይል ብቻዋን ራሱ ቦሌ ይሆናለች። እና አሁን እየዞርኩ ነው እቃዬን ልቀበልና ዙሬ ተመልሼ የቦሌን መንገድ ዋናው መንገድ ሳይሆን ከመገናኛ እንትን ያለውን እና መብራቱ ምናምን ሃይላይት አሳያችኋለሁ። ትንሽ ስላመመኝ ሰብስክራይብ እያደረጋችሁ እንግዲህ ቤተሰብ ተመልሰን መጥተናል። እቃዬን ምናምን ልቀበል ነበረ ተመልሼ መጥቻለሁ። እዚህ ጋር እንደምታዩት እዚህ መኪና ምናምን መሸጫ ያሉበት ቦታ ነው እና የዛሬ ቭሎጋችን የሚሆነው ባጭሩ ላብራራላችሁ። ዝም ብዬ ወክ እያደረግኩኝ አዲስ አበባ መብራት ምናምን ኢቨን አንድ ከተማ በመብራት ምን ያህል እንደምታምር ያወቅኩት አሁን ላይ ነው። ማርያምን ነው የምላችሁ። ድሮ ቬጋስ ምናምን አሜሪካ ላይ ያሉ ሀገሮች በጣም ውበት የሚኖራቸው ለካ መብራት ሲበዛባቸው ነው። እና አሁን ላይ የተቀየረው ነገር በጣም የማይታመን የምሬን ነው። እኛ አበሾች ስንባል ንፍጎች ስለሆንን ማድነቅ አንወድምና ማድነቅ ስለማንወድ ለዛ ነው። ገባችሁ አይደል? እና እዩት በጣም ተቀይሯል ከተማው እግዚአብሔር በጣም ማለት ነው። እየኖራችሁ ራሱ አንዳንድ የማታምኑት ሌቭል ላይ ነው ያለው። የማታምኑት ሌቭል ማለት ነው። ቶቶትን አያችሁት ይላላችሁ። ቶቶት የባህል ምግብ አዳራሽ ማለት ይሄ ነው። በጣም ነው የሚያምረው ውስጡ ምናምን። እናንተ 1000 ሰብስክራይበር ግቡ እንጂ አንድ ሰብስክራይበር አስገቡኝ እንጂ እኔ አንድ ቀን እየበላሁ አሳያችኋለሁ። ኢቨን መንገዱ ራሱ እንዴት እንደሚያምር ያያችሁት ነው። ቅድም ያሳያችሁ አንበሳ በኩል ያልኳችሁ ይሄ ነው። ለእናንተ ስለ ወደ ኋላ ተመልሼ ነው ቪዲዮ ለመቅረጽ ብዬ እና ከመጣ አይቀር ለምን ቪዲዮ አልቀርጽም ምናምን ብዬ ነው። ዋው 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 ያስ ወደ ጉዳይ ሲገባ የአዲስ አበባ መንገድ በጣም ተቀይሯል። መንገዱ ብቻ አይደለም ከተማው ሰፍቷል ምናምን። እንደ ድሮ እዚህ ጋር መንገድ ላይ ቆሻሻ ሽታ ምናምን የለም እና በጣም አንዳንድ የምሬ ነው የምላችሁ ከራሳችሁ ጀምራችሁ ከቤታችሁ ጀምራችሁ ሁሉ ነገር እያጸዳችሁ ስትሄዱ አይምሯችሁም እየጸዳ ይሄዳል ቀስ እያለ ማለት ነው። እና ይሄንን ነገር መደገፍ ግዴታችን ነው። በቃ እመኑ በቃ ይሄ በጣም ያምራል የተሰራ ነገር ነው። በጣም የሚያምር ነገር ነው። ከተማዋ ደግሞ ምን ያህል ሰው እንደሚፈልገው የምታውቁት በነገራችን ላይ ማለት ነው። ሰው ይንጫጫል፣ ዝም ብሎ ይንጫጫል። የሆነ ነገር ሲሰራ ይንጫጫል። በኋላ ከተሰራ በኋላ ግን በቃ አያደንቅም፣ ግን እየዞረ ምናምን እንትን ይላል። ገባችሁ አይደል? አሁን ላይ እውነቴን ነው የምላችሁ። ወደዛ ወጥቼ አሳያችኋለሁ። ወክ የሚያደርገው ሰው ብቻ በጣም ብዙ ነው። በጣም ድሮ አይዶን ነው አላውቅም። ጨለማም ስለሆነ ይሁን ፈርቶም ይሁን ምን ለምን እንደሆነ አላውቅም ወክ የሚያደርግ ሰው የለም። አሁን ላይ ግን ወክ የሚያደርገው ሰው ብዛቱ ይላችሁ። እዚህ ጋር ቤተሰብ ተሰብስበው የሚሄድም አለ። አያችሁታ? ቤተሰብ ተሰብስበው የሚሄድም አለ ምናምን። በቃ ካፕሎች አሉ ምናምን። ካፕል የሆናችሁ ራሱ በዚህ ሰዓት ብትወጡ ምናምን በጣም ያበደ ነው በጣም። እና ምን ልላችሁ ነው በአጭር አማርኛ የሚሰራ ነገር እናድንቅ። አይታችሁት በቃ እንደዚህ ያማረ አንዳንድ አለማድነቅ ራሱ ንፍግነት ነው። የፈለገ መንግስት ሊወርድ ከፍ ዝቅ ሊል ይችላል። ኢቭን ፖለቲካ ውስጥ አታስገቡኝ፣ ግን ማድነቅ ያለብንን እናድንቅ። ልክ የሆነውን ልክ አይደለም እንበል ምናምን። ገባችሁ አይደል? ስለዚህ ምን ለማለት ፈልጌ ነው፣ ከተማዋ በጣም አምሮባታል። ዞር ዞር እያለን እናያታለን። የዛሬ ብሎጋችን የሚሆነው ከመብራት ኃይል ነው የመጣ ነው። በአንበሳ በኩል አድርገን ወደ ቦሌ መስመር እንሄዳለን ማለት ነው። የእናንተው ጥቁር አልማዝ ነኝ። በነገራችን ላይ ሰብስክራይብ የምታደርጉ ሰዎች በጣም ጥቂቶች ናችሁ። የምታዩትም ሰብስክራይብ የምታደርጉትም ኢቨን የተለያየ ናችሁ እና እስኪ እባካችሁ ሰብስክራይብ አድርጉልኝ። እወዳችኋለሁ። ባይዛዊ ይህ መስመር የመገናኛ ከመብራት ኃይል መጥቶ ወደ 24 የሚያቋርጠው ድልድይ ነው። አያችሁታ? አምፖሏ ምናምን ላይት ምናምን ገብቶላታል። እና እዚህ ጋር ደግሞ የሆነ ጊዜ አፍርሰውት ነበር ቦርብሮት ምናምን ምንድነው ምናምን ሲባል ሲፈርስ ለካ በስር በኩል ለእግረኛና ለሳይክል ምናምን እየተሰራ ነው።
አሁን ላይ አልቆ ምናምን እንደምታዩት ስክሪንም ተገጥሞልናል ስላለ ላስ ቬጋስ ቤቢ ኤሌ ነው በቃ ዛሬ ያለ ነው ትላል እና እንደምታዩት እዚህ ጋር በውስጥ ዋሻ የሚመስል እንትን ነገር ድልድዩ ስር የሳይክልና እግረኛው በዛ በኩል እንዳያቋርጥ ማለት ነው። በሱ በኩል ተሰርቶለታል። ያው ሰዎቹ እያቋረጡ ነው። አያችሁት አይደል? እና እኛ ወደ ላይ ስለሆነን ስንመለስ እናዋለን ማለት ነው። እና በዚህ በኩል ከተራመዳችሁ ደግሞ 2000 ብር ነው የምትቀጡት። ይኸውላችሁ አያችሁት? ይሄ የሳይክል መንገድ ነው። ይሄ ደግሞ የእግረኛ መንገድ ነው ማለት ነው። የሳይክል መንገድ ላይ አንድ ሰው የሚራመድ የለም። ያያችሁት ነው። የሳይክል መንገድ ላይ ከተራመዳችሁ አንቀጽ 399999 ላይ ብሎ ይሁን አይሁን አላውቅም ወደ 2000 ብር ትቀጣላችሁ ወይም ደግሞ ወደ እስር ይዳርጋችኋል። መብታቸው ነው። በዚህ ሰዓት ደንቦቹ መቅጣት እናንተ መብታቸው ነው። እና ኢትዮጵያ ውስጥ የማትኖሩ ዲያስፖራዎች ምናልባት እናንተ እንኳን ታውቁታላችሁ። ግን ኢትዮጵያ እንደ ድሮ መስላችሁ ከሆነ እንዳትጠብቁ ምንም ነገር እንዳትጠብቁ። ኢትዮጵያ እንደ ድሮ አይደለችም፣ ተቀይራለች ብራዘር። አሁን ይላችሁ ሳይክል ራሱ የሚነዱ ሰዎች ብዙ ናቸው። ያየ ነው አይደል? አያችሁት አይደል? ምን እላችሁ ፈልጌ ነው፣ ይሄ የእግረኛ ነው፣ ይሄኛው እንትን ነው። ስለዚህ በእግረኛ መንገድ ማሄድ ሳይክሉ ራሱ በእግረኛ መንገድ ከነዳ ይቀጣል። አመናችሁም አላመናችሁ እስከ 2000 ብር አካባቢ ይቀጣል መሰለኝ። 2500 አካባቢ ይቀጣል። እና ወክ እያደረግን ነው። በዚህ በኩል ሞኒኮ አለ፣ ኒሳን ያላችሁ ኒሳን ሞኒኮ። ከተማ ግን እናቴ ተሞተ። አንዳንድ እናርነቅ እንጂ እናንተ ምን ሆናችሁ ነው? ኧረ እስኪ አድናቆታችሁን በላይክ ምናምን አድርጉልኝ። ኒሳን አለ። እዚህ ጋር ደግሞ የቢዋይዲ ምርቶች መሸጫ። ኧረ ገረገረ ይቺ መኪናማ ገዛታለሁ። ድንግልን አንድ ቀን ገዛታለሁ። እስኪ በጌታ እንዴት እንደምታምር ወይኔ በላቸው። እና ቤተሰቦቼ ዛሬ ለእናንተ ስል ወክ እያደረኩ ዋትስአፕ አዲስ አበባ ቤቴ አለች ጎረቤቴ እና ደግሞ ልሞት ነው። ሌላ የማታውቁት ነገር ደግሞ ምንድን ነው? ደንብ አስከባሪ ምናምን ፖሊሶች ምናምን በየቦታው አሉ እና ስጋት አይዳረግም። በነገራችን ላይ በእውነት ነው የምላችሁ፣ ይሄ መንገድ የምታውቁ ሰዎች ከመገናኛ ወደ መብራት ኃይል በኩል ያለ መንገድ ነው እና ድሮ በጣም ያስፈራ ነበር። ይሄ መንገድ ድሮ በጣም የሚያስፈራ መንገድ ነበር። እዚህ ጋር ቻርጀር የሚያደርግ ሰው ምናምን አለ። እያያችሁ ነው አይደል? ከተማው እንዴት እንደተቀየረ ቻርጀር የሚያደርጋል። ይሄ ደግሞ አዲስ የመንግስት የኢትዮጵያ ደረጃዎች ኢንስቲትዩት ነው። ውስጡ በጣም ነው የሚያምረው እና ክፍት ነው ራሱ አጥር ምናምን የለም፣ ክፍት ነው። ምን ያህል ታማኝነት እንዳረቀቅን እኮ ነው እኛ። አያችሁ አካባቢያችሁ ሲነጻ በቃ አይምሮአችንም ስለሚነጻ ማንም አይሰርቅም፣ የሚጥልም ቆሻሻም የለም ምናምን እና እንደዚህ አጠብቁ። ምን ልፈልግ አልጠብቅ። በቃ ሁላችንም ንጹህ መሆን አለብን ምናምን። ገብቷችኋል አይደል? ይላችሁ እዛ ጋር ካፕሎች አሉ። በአጭር አማርኛ መገናኛ ደረስኩ እንዴ ጎበዝ? እንደዚህ እየለፈለፉ ገና የቦሌ ኖርታች ሳላሳያችሁ መገናኛ እዛ ጋር ነው ያለው። ይላችሁ አያችሁ ላይ መገናኛ ድልድይ ማለት ነው። ሰው ደግሞ ምናምን በቃ ቁጭ ብሎ ያፈጥብኛል። አልገባችሁም? ያፈጥብኛል። አበሻ ማለት ነው። የአበሻ መጥፎ ጸባይ የምታውቁት ምን መሰላችሁ? መለወጥ ይፈልጋል፣ መፈመስ ይፈልጋል፣ መቀየር ይፈልጋል። ግን ደግሞ ሰው ሲሰራ አይወድም ማለት እኔ እዚህ ጋር ተናገረኝ ሳይሆን በቃ ስትቀርጸው አይወድም። እዚህ ጋር ስትቀርጽ እንዲህ እየቀረጽክ ምናምን ሰልፍ እየቀረጽክ ምናምን ስትሄድ ኧረ ምንድን ነው ምናምን የሆነ በቃ ፍጥጥ ምናምን ስግጥ ድርቅ ምናምን የሚሉባችሁ ነገር አለ። ግን እንዳሰማማን ስግጥ ፍምስ ምናምን ነው ማለት ያለባችሁ። እና እዚህ ጋር አምቼ ጋር ደርሻለሁ። ባይዘው አምቼን የምታውቁ ሰዎች ካላችሁ እዛ ጋር አለላችሁ።
እሱም ራሱ ተሸፍኖ ምናምን ተቀይሯል። እና አሁን ይሄ የመንግስት መስሪያ ቤት ስለሆነ ትልቅ ነው። በዚህ በኩል እናቋርጥና ደንቦች ካዩኝ ይገሉኛል ፖሊሶች ምናምን። ዜብራ ላይ ምናምን አይደለም ይላችሁ ሳሩን ራሱ ረግጫለሁ። እናንተን ተማምኜ ነው ሳሩን የወጣሁት። ቢኮዝ ሰብስክራይብ አድርጋችሁ 1000 ታስገቡኛላችሁ። ያኔ እከፍላለሁ። ማን ጎሮ 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 ተበልተናል። እግዚአብሔርን ነው የምላችሁ። ይሄ መኪና የኔ ድሪሜ ነው፣ አላዋሻችሁም። እግዚአብሔርን ይሄ ፒካፑ ማለት ነው ህልሜ ነው። በቃ ፎርድ ወይም ኒሳን እንደዚህ ፒካፕ በቃ ያበዱ መኪኖችን መግዛት በጣም ነው የምፈልገው። በጣም ነው መንዳት የምፈልገው። የእውነት ነው የምላችሁ። እና አሁን ወደ ታች እየወረድን ነው። የአዲስ አበባን ነገር አታውሩልኝ፣ ሌላ አታውሩልኝ፣ ሌላ አልፈልግም አለ ሰውዬው። በነገራችን ላይ በጣም ብዙ የተመነጠሩ የተቆረጡ ወደዚህ የተጠጉ ነገሮች ምናምን ነበሩ። ለምሳሌ አሁን የድሮ ኒሳን መስሪያ ቤት እዚህ ጫፍ ጋር ነበር። በቃ እዚህ ጋር ነበር እና እሱን ራሱ ለሱ ራሱ ምሳሌ የሚሆነው ማለት ነው ምንድን ታውቃላችሁ? ይሄ ዛፍ ታያችኋል። እቺ ዛፍ ዋርካ ነገር ናት። በጣም ትልቅ ዋርካ ነው። እና ይሄ ትልቅ ዋርካ ማለት ነው ምንድነው በፊት ውጪ ነበር ጫፍ ላይ ማለት ነው። ጫፍ ላይ ስለነበረ አውቀዋለሁ፣ ትዝ ይለኛል። ይሄ ሰፈር ልጅ ስለሆንኩኝ ምን ገብቷችኋል? እባካችሁ ኢትዮጵያ እንደዚህ ብታብረቀረቅም የኔ ህይወት አላብረቀረቀምና ሰብስክራይብ አድርጉ። የኔም ህይወት ያብረቀረቀ እንደዚህ መብራት። አሜን። የኔም ህይወት ቡክ ይበላ። አሜን አሜን። ኢየሱስ ስግጥ ብለን ፍምስ እንበል እንጂ ጎበስ። ኧረ በእናታችሁ ኧረ በእናታችሁ ሰብስክራይብ አድርጉ። ተው። ኧረ እባካችሁ ኧረ እላችሁ ቅድም ያልኳችሁ መንገድ ይሄ ነው። ድልድዩ ስር ያለው ማለፊያው ማለት ነው። ጨለማ ነው፣ ባይዘው ጨለማ ነው እና መሻገሪያ ከስር ያለችው መሻገሪያ ይችላል። አልታይም። በጣም ይቅርታ። ምን ያህል ጥቁር እንደሆንኩኝ ራሱ ታውቃላችሁ። አያችሁት? በዚህ ስር ስታልፍ እንደዚህ ይሆናል ማለት ነው። ያው ይሄ ነው። አሁን ወደ ታች እንወርዳለን ማለት ነው። ይሄ ደግሞ ካቶሊክ ቤተክርስቲያን ነው። እዚህ ጋር እየታደሰ ያለው ማለት ነው። ይሄ ካቶሊክ ቤተክርስቲያኑ ራሱ ባይዘው እዚህ ጥግ ጋር ነበረ ድሮ ሳቀው። አሁን በጣም ወደ ኋላ ተጠግቶ ምናምን ይላችሁ ፈርሶ ምናምን ወደ ኋላ ተጠግቶ እንትን እያለ ነው። በጣም የድሮ ነው፣ ኦልድ ነው። መድኃኒዓለም በጣም ኦልድ ነው። ድሮ ነው የማውቀው ነው። እዚህ ጋር ራሱ የሚውሉ ጓደኞች ነበሩ የካቶሊክ ፍሬንዶች እና እዛ ጋርም አለ። አያችሁታ? እዛ ጋር ደግሞ የሆነ ግብዳ ስክሪን ይታየኛል ምናምን የሌለ ግብዳ ስክሪን ነው። ህዝቤን አያችሁት አይደል? ህዝቤ ብዛቱን አያችሁት? እንዲሁም አልመጣሁም በዛ በኩል ግን ነፍ ህዝብ ነው። እዚህ ጋር ስፖርት እየሰራች ነው እናቴ። የማን ስፖርት ቤቢ ያስ ትላለህ። አሁን የምነግራችሁ ውጭ ላላችሁ ዲያስፖሮች ምናምን ያው ምን ለማለት ፈልጌ ነው፣ ሰፈር ከጠፋባችሁ አንዳንድ አዲስ አበባ ሰፈሮች ምናምን ለማየት እንዲገባችሁ ማለት ነው። ከተማዋንም ድምቀቷንም ላሳያችሁ ብዬ። ይሄ ማራቶን ሞተር ነው አያችሁታ? እዚህ ጋር የሆነ ቻርጅ ማድረጊያ እንትን አለ። ያው እና እዛ ጋር ኢትዮ ቴሌኮም የሰራው አንዱ ቻርጅ ማድረጊያ እዛ ጋር አለ። ያው ታያ አያችሁ? እዛ ጋር ቻርጀር መኪኖች ምናምን በዚህ በኩል ይገቡና ቻርጀር ምናምን ያደርጋሉ። እዚህ ጋር ስክሪኑን እያያችሁት ነው። መቼም አበሻ ሆነ የሆነ ነገር ሲመጣለት ብርቅ ነው ሊሆንልህ የሚገባው እና መኪኖቹ እዛ ጋር ቻርጀር ያደርጋሉ ምናምን። ወንበር ግን እንዳለ ተይዟል ማለት ይቻላል። ወንበር ምንም አይነት ወንበር የለም። አቤት አቤት አቤት! ድሮ ነዳጅ ነበረ የምንሰለፈው ማለት ለነዳጅ የምንሰለፈው ሰልፍ እኔ ተሰልፌ አላውቅም። ይቅርታ እግረኛ ነኝ። ግን ለነዳጅ የሚሰለፉ መኪኖች ብዙ ነበሩ። አሁን ደግሞ ይላችሁ ለኤሌክትሪክ ቻርጀር ለማድረግ የተሰለፉትን እያያችሁ ነው።
ተሰልፈው ግማሾቹ ቻርጀር እያደረጉ ነው። ኦልሞስት እዚህ ጋር ያለው 1 2 3 4 5 6 7 8 9 10 ነው። አንድ ሱፐር ፋስት ቻርጀር አለ። ኦቨር ሱፐር ፋስት ቻርጀር ነው። በ15 ደቂቃ ውስጥ ወይም 20 ደቂቃ ውስጥ ነው ቶሎ የሚጨርሰው። ሌሎቹ 40 ደቂቃ እና 30 ደቂቃ ይቆያሉ። አንድ ሱፐር ፋስት ቻርጀር አለ እዛ ጋር ያለው ማለት ነው። ሰምታያችኋል። የአረንጓዴው ከለር እሱ ነው። ሌሎቹ እንዳሉ ይላችሁ ሰማያዊ ናቸው። እና እዛ ጋር ሰልፍ ምናምን ይዘዋል። እኔ አልቻልኩም፣ በቃ እኔ አልቻልኩም። ካፕሎችም እየመጡ ነው። ሰው አንድ ጎን ይለፈደዳል፣ አንድ ጎን ደግሞ ሌላ ነው። በቃ ላይ ብልማን እናቴ ትሙት ፍቅር ከያዛችሁ ማለት ነው እውር ነው የምትሆኑት። ማንም ቢቀርጣችሁ ምንም ብትሆን ኧረ ጎበዝ እዚህ ጋር ሰልፉ ታጥፎላችኋል። እንደዚህ መጥቶ እዚህ ጋር እንደዚህ እዛ ታጥፏል። ወደ 24 ሊር ኢትዮጵያ ድሮም ኢትዮጵያ ውስጥ ሰልፍ እንወዳለን። አያችሁታል። የዘይት እንደተሰለፍን፣ ታክሲ እንደተሰለፍን፣ ነዳጅ እንደተሰለፍን ያን ደግሞ ብሎ በ21ኛ ክፍለ ዘመን በኤአይ ዘመን የመኪና ቻርጀር ሰልፍ ጀምረውላቸው። እንዲሁም አልገዛም ትቼዋለሁ። ልገዛ ነበር ትቼዋለሁ። እንደዚህ ከምሰለፍ ቢቀርብኝ ይሻላል። አሁን ወደ ኢምፔሪያል ድልድይ እየደረስን ነው እና አሁን ወደ ታች እንወርዳለን። ኢምፔሪያል ድልድይ እዚህ ጋር ኢምፔሪያልን ታውቋታላችሁ? ኢምፔሪያል ሆቴል ለማታውቁት ነው ያ እዛ ጥግ ጋር ያለው ምንድነው መብራት ምናምን የሌለው ማለት ነው። አሁን ትንሽ ፋውል ተሰርቶበት ምናምን ተቆልፎ ተቀምጧል መሰለኝ። አም ሶሪ ኢምፔሪያል ህንጻ እንደዚህ ሆነ በማየት ያሳዝናል። ኦልሞስት ተዘግቷል በቃ ማለት ይቻላል። ምንም ስራ የለውም። ኢምፔሪያል ቤቢ ኢምፔሪያል ይውና በዛ በኩል እንዳላሳያችሁ አንዴ በዚህ መጥቻለሁ። ስለምንሻገር አይቀሬ ነው። ያ ከኋላ የመጣንበት መንገድ አያችሁ ታርቀቱ። ኦሮ ጎበስ እመበላል ተራምደናል ነው ሞሶብ ምናምን ያልኳችሁ። ወደ 3800 ካሎሪ ያቃጥለናል ትላል። ምንም እኮ የሚቃጠል ካሎሪ እኮ ራሱ የለኝም። ምንም የሚቃጠል ካሎሪ ራሱ እኮ የለኝም። ግን ይሄ ካሎሪ ያቃጠልኩ ነው። እኔ ጭራሽ ፋት የሚያስፈልገኝ ሰውዬ ለእናንተ ብዬ ወደ 2-3 ኪሎ ሜትር እየተራመድኩኝ የማይሆን ካሎሪ እያቃጠልኩ ነው። እባካችሁ ሰብስክራይብ አድርጉ። ኧረ አታሰቃዩ። ወይኔ ያው ይሄ ደግሞ ሞሶብ የሚባለው እንጂ አያችሁ ውስጡ። ኧረ ጎበዝ አጨብጭብ። ጀለስ እዛ ጋር ሰቅለዋታል። የስ አያችሁታ እዛ ጋር ክለብ ምናምን አለ። ወደ 22 ሜጃው መንገድ ነው። ገባችሁ? እዛ ጋር ዛፓዎች ምናምን አሉ እና ትንሽ መልክ እያበዙብኝ ነው። አላቃችሁም፣ አታውቁኝም። ኦሮዶ መብራት በርታ እና እነዛው እና ዛፓዎች ነው። በቃ እዚህ ጋር ነበር ቦምባርድ የነበረው። ጎበስ ቦምባርድ ላይ እዚህ ጋር ነበር የነበረው። ነፍስን ይማረውና አበሻ ሙተህም ራሱ በቁም ይገለሃል እኮ። ይኸውላችሁ ቦምባርድ የነበረው እዚህ ጋር ነበር። በቃ እዚህ ጋር የቆምኩበት ቦታ ይታያችኋል። ያው እዛ ጋር ሐውልቱ እንደዚህ ጊታር ይዞ ምናምን ቆሞ ነበረ እና በልላችሁ ፈልጌ ነው። አበሻ ሙተህም ይገለሃል ከቆምክበት ከዚህ ጋር እንደ ግጋሚ ማለት ነው የሚገላችሁ። እና አሁንም ወካችን እንደቀጠለ ነው። ከኢምፔሪያል አልፈን ወደ ቦሌ መንገድ እየሄድን ነው። ከዚህ በኋላ ትንሽ መንገድ ነው ማሳያችሁ። ከፎቅ ምናምን ከፈለጋችሁ ደግሞ ለሚቀጥለው ቪዲዮ ወደ ቦሌ ራቅ ብለን ወደ ቦሌ አካባቢ ገባ ብለን አሳያችኋለሁ። አሁን ወንበር መፈለግ አለብን። ወንበር ፈልገን ምናምን ደቀንልና ትንሽ ማብራሪያ ነገር እሰጣችኋለሁ።
የቀረን እናንተ ጨርሱታላችሁ። በስተመጨረሻ ወንበር አግኝተናል ለራሳችን ብቻ ይኸው አንድ ሙሉ ወንበር ማለት ነው። ወንበር አግኝተናል እና ትንሽ ወንበሯ ጋር ቁጭ ብለን መልክ እንስራ። ካሜራችንን ራቅ እናርጋትና ትንሽ አለ አይደል የሆነ ሲኒማቲክ የሆነ ነገር እሱን እንስራ። ለቲክቶክ ባይሆንም የቲክቶክ ቪዲዮም አንድ ልሞክር እችላለሁ። እስኪ ላሳያችሁ። ለማንኛውም ቤተሰብ የተቀመጥኩበት ቦታ ያወድናላችሁ። ምንም በቃ ሲኒማቲክ ለመስራት አይመችም። በትንሹ አሳይቻችኋለሁ እና አሁን ላይ እየተሻገርን ነው ወደ ቪዲዮአችን መገባደጃ እየገባን ነው። ያስባል ወደ ቪዲዮአችን መገባደጃ እየገባን ነው። ይላችሁ እንዴት እንደሚያምር ወደ ቪዲዮአችን መገባደጃ እየገባን ነው። ምን እላችሁ ፈልጌ ነው፣ አዲስ አበባ በጣም አምሮባታል። ፏ ብላለች፣ ፏፈሽ ብላለች ትላለች። የኔ ዩቲዩብ ብቻ ነው ያላማረበት። እናንተ ሰብስክራይብ አታደርጉም ምናምን። የዛሬው vlogጋችን ይሄንን ይመስላል። የእናንተው ጥቁር አልማዝ ነኝ። ወደ ኋላ ተመልሰን እግረ መንገዳችንን እንቀጥላለን። አዲስ አበባ ቤቴ እያላችሁ ወዳችኋለሁ። ቻው